ለሳገ ወይ አንቺ ልጅ እንደው ምን ባረግሽ ነው የሚሻለኝ? እሺ በቃ ትንሽ ሳገሽኝ። የራስሽ ጉዳይ በእናትሽ ነው። አልወጣ ልጁ እየጠበቀኝ ነው። ምታፈቅሪ እኮ ነው የምትመስዪው እንደዚህ ስትጨነቂለት። የኔ አባት ከኪሱ ደግነት እኮ ነው ፍቅር ያዘኝ። ኧረ በይ እኔ ውጪ ነኝ። እሺ ወይኔ አይዞሽ። በጣም አመሰግናለሁ። እሺ በጣም ተጎዳሽ እንዴ? አረ ደህና ነኝ። አንተም ባይጥልልኝ ማኖሮ አንቺ ልጅ ነው ያጅል ፍቅረኛሽ እየደወለና በቃ ጓደኛሽ ከመጣችልሽ እኔ ልሂድ። አረ እህቴ ነች። ሶሪ እኔ ልሂድ። ኤኒዌይስ ሚጋን እባላለሁ። ኒቪን እባላለሁ። ሲላምላክ እባላለሁ። ስምህ ደስ ይላል። አመሰግናለሁ። በቃ መልካም ቀን። እኔ ልሂድ። አንቺ ተመታሽ? ዛሬ ሞቀሽ ወደቅሻ? አዎ ይሄንን በተራው ግሬ ስር ነው የምጥለው። እና ምን ታዲያ መነድሽ? እኔ ሚጋንም ማንም ሰው ቀለል አድርጎ እንደኛ አልፈልግም። እሺ ሆ በኔ ንድረፈደ ይገሻ ነበር እንዴ? ማን እንደሆነ ካሳየዋለሁ። ቆይ አሬ አንቺ ልህን አይከሎኒ እዚህ ተጎልተሽልኛል። አረ ማሚ ዝም በይ። የቤት ስራ ማን እንዲሰራለሽ እንደዚህ ተጎልተሽ? ኒቪን የመጣች አይደል እንዴ? አሁን ያልኩሽን አርግ፣ እረፍት ላርግበት። ደግሞ እናንተ እኔ ላይ ትበረታላችሁ። ሄሎ አንቺ የት አባሽ ነሽ? ቤት እየመጣው ነው። ነይ እባክሽ፣ ማሚ እያበደችልሽ ነው። ለምን? እቃው ሳታጥብ እንዴት ወጣች ብላ ነው። እና አንቺ አታጥቢም እንዴ? እኔ አላቅልሽም። በይ ቶሎ ነይ። ስሚ ሚጋን ሲላምላክ ምን? ሲላምላክ ወደ እኔ እየመጣ ነው። እሺ በቃ ሄሎ ሄሎ እንዴት አባቷ ነው የምታምረው? ቆንጆ ነች በጣም። ምሳ ጋብዘኝ እያልከኝ አልነበር? እና ምን አገናኘው? ስልኳን ከተቀበልካት ጋብዛለሁ። ማን እንደሆንኩ ረስተኸኛል መሰለኝ። መጣሽ። ይቅርታ እናት። አቤት። የንግስት መልክ ይዘሽ ሰፈር ውስጥ ምን ታደርጊያለሽ? ምን ነው? ለክብርሽ ያመጣን ብዬ ነው። እውነት? አዎ። ለማንኛውም ቃል እባላለሁ። ሌላ ጊዜ ሻይ ቡና እንድል ስልክሽን ብትሰጪኝ ደስ ይለኛል። እሱን ይላከ ወንድ ኮንክ አንተን አብላልሽ በለው። ያማታል እንዴ? ትተዋወቃላችሁ እንዴ? ምን ነው? ስልክሽን ስጪኝ ስላት ላንተ መስሏት ነው መሰለኝ። ወንድ ኮን ታስና በለው አትለኝም መሰለህ? ያማታል እንዴ? ሷት ባክናንድ የታባታቸው ሰራውላቸው ሴራ አንድ ገናልጆ። ዛሬማ ጉድሽ ነች ነው የምወጣው ከዚህ ቤት። አንቺ ጅላንቸው። እሺ ገና ሳየው ልቤ ሳት እንደነካው ላስቲክ ቀልጣል። እሺ የኔ አና አሃ ነው ማሚ ይጨርዛ እባክሽ። ቆይ ይሄ ጉድሽ ነው ለማሚ ባልናገር ያምሻል እኮ። በየራሽ ጉዳይ ነው ሄጃለሁ። ሂጂ እሺ የራሽ ጉዳይ ግን መግባት ይቻልሽ። ሃይ ሚጋ። ሄይ እንዴት ነሽ? አለሁ። እንዴት ነህ? አለሁ። አይ ቲንክ ባለፈው ስልክሽን የጠየኩሽ ለኔ ነው መሰለሽ። ማለት ጓደኛዬ ስልክሽን ጠይቁሻል ነበር? አዎ። ያኔ ለኔ ሳይሆን ለራሱ ነበር የጠየቀሽ። ኢትስ ኦኬ። ሁለታችሁም አልወለላችሁም፣ ግን ባንተ ያምር ነበር። እንዴት? የዛኔ አውርተን ስለነበር በዛ ምክንያት ብቻ ኖርማል ነበር። እኛ እንኳን ሲዘን ነበር፣ ለዛ ነው። ምን? ኖ እንዳሰብሽው ሳይሆን በቃ እንደዚህ እንደምታስብ ባቅ ኖሮ። ኧረ እባክሽ እንደምታስቢው አይደለም። ተረጋጊ እንጂ። ስማኝ፣ አሁን በሴት ቁማር መጫወት አላቆማችሁ? ማትረባ። ቢያንስ በትክክል አንዴ አዳምጪ። የስ ሲላምላክ። ሃይ እንዴት ነሽ? እህቴ ምን ሆና ነው? እኔ እንጃ። እስኪ ጠይቂያት፣ ተናዳለች። እሺ በቃ እንገናኛለን። እሺ። ምን አይነት ቀውሶች ናቸው? እሺ ዛሬ ማን ነግሪኝ ነው? እስኪ ደክሞኛል፣ በእናትሽ ተይኝ። ምን አለ ምን ነግሪኝ? ወይስ እየደበቅሽ ነው? ያምሻል እንዴ? ምንድነው ሎሪ እንደዚህ የምትሆኚው?
መስማት ፈልጌ ነው። እሺ እነዛ ከሆነ ለወሬ ሟች ነኝ በይ። ከዛሬ ምን ነበር ታመጫለሽ? እኔ ላንቺ ጊዜ እንደዛ ነኝ። እንግዲህ አንቺ ነው ምርጫው፣ አይመለከተኝም። ነው እሺ በቃ ሰጥሻለሁ። አይ ነይ ውረጅ። እሺ ይኸውልሽ ሰራልሻለሁ። እሺ ሲጀመር ቆይ አንተ ለምን እንደዛ? እኔማ ቀለል አድርጌ ልግባባት እየሞከርኩኝ ነበር። እኔ የምልህ ቆይ ለምን ቤቷ ሄዳ አታወራት? ያማል እንዴ? ምን ይሁን ብዬ ነው ቤቷ ድረስ የምሄደው? እሱን ለአንተ መናገር አይጠበቅብኝም። በቃ እኮ ለዚህ ነው ብሬን የሰጠሁሽ። እንግዲህ አስገደደሽ የለ ራስሽ ፈልገሽ ነው። ውይ ሚጋን ካልሰራውልሽ እኔ ኒቪን አይደለሁም። እሺ እሰይ ሂጂ ክፈቺ በሩን እባክሽ። ሄይ ኒቪ። ሰላም እንዴት ነሽ? ሚጋንን ማግኘት ፈልጌ ነበር። አለች ልጥራልህ። ቆይ ስሚ ሚጋን ሲላምላክ በር ላይ ነው። በር ላይ ነው። አንቺን ፈልጎ ነው የመጣው ነው። እሺ ቆይ። አቤት። እስካሁን አልተረጋጋሽም? አልተረጋጋውም። ባለፈው ለተፈጠረው ነገር ስማ፣ እንደ ባለፈው እንደምታስቢ አይደለም ምናምን ልትለኝ ከመጣ ጊዜ ባታባክን ይሻላል። እንደዛ ባታስቢ ደስ ይለኝ ነበር፣ ግን እንደፈለግሽ። ማንም ትቶኝ ሄዶ አያውቅም። እኔ ሄዳለሁ። ኧረ በጣም ጥሩ አሳያለሁ። ሰማሽ? አንቺ ነሽ አይደል የወሰድሽው? ምኑን? ቁምሳጥኔ ውስጥ የነበረውን ቻፕስቲክ የታረግሽው? የትም እየጣልሽ ነው ያላችሁ። እሺ የትም አልጣልኩትም። አንቺ ካልወሰድሽው ማን ይወስደዋል? አንቺ ጀርዛ ብናሽ አጨቃጨቂኝ እንዴ? ቆይ እኔ እንጀራት ሴትዮ በእናትሽ ተይኝ። ኧረ እንደውም ለማሚ ስለ ሲላምላክ እነግራታለሁ። እሺ ምንሽም ነግራት፣ ሁሉንም ነገር። ማነው ደግሞ ሲላምላክ? ምን ትላላችሁ? ተናገሩ እንጂ። ኧረ የክላስ ልጅ ነው። ብሬን ታመጫለሽ ወይስ? እሺ ነይ ውረጅ። ቆይ እስኪ ትሄጂ። ምን አባታችሁ ነው የምትሸኳሸኩት? ኧረ ምንም ማሚ። እንደ እህትሽ ስራሽን አትስሪና። ኧረ ማሚ ጓደኛችን እኮ ነው። በሉ እኔ ገብቻለሁ። አንቺ ደግሞ አርፈሽ ስራሽን ስሪ። ይስ ቢያንቺ ልጅ አልሰጥሽም። ኧረ አዎ ቆይ እሺ ማሚ ምን ላርግሽ? አንቺ ረዛ እንወድሻለን። እሺ ስራ ፈቱላ። አንቺ ትረክብሽ። ኧረ ልመቺ እሰራልሻለሁ። የቻፕስቲኩን አልረሳሁልሽም። እሺ የኔ እህት እባክሽ ቀስት ያለሽ የሱ ፀጉር እኮ ነው። ምን አሳመምሽ ልትይ ነው? ኧረ ምን አድርገሽኝ ያመኛል። እባክሽ እንግዲህ ካልፈለግሽ ተነስተሽ መሄድ ትችያለሽ። እሺ በቃ ቀስ ብለሽ አስተካክዩ። በይ ከሱ በፊት ከሱቆ ካይዘሽልኝ ነኝ። እንዴ እንደዚህ ሆኚ? እኔ እጄ እየደከመኝ ነው እና ምን ፎካ ያስፈልገኛል። ወይ ሚጋን መጣሁ። በቃ ይቅርታ። ኢትስ ኦኬ ችግር የለውም። እሺ በቃ እኔ ልሂድ። ገና ሳትመጣ ምን አባቷን ይቺ ልጅ። አይ ልሂድ በቃ። አቤት። ማን ጠራሽ? ያው እኔን ፈልገን የመጣኸው ብዬ ነው። ለምንድን ነው ደግሞ የምፈልግሽ? ሜቢ መሽለጥለኝ ስለሄድክ። አይ ደግሞ አንቺን ብዬ አልመጣሁም። እንደዛ መስሎሽ ከሆነ ደግሞ ተሳስተሻል። እና ምን ልታደርግ መጣ? ቻው። ያማል እንዴ? ምን አለሽ? አንቺ ደግሞ እንደዚህ ጀባ ሳታነጂ ዛሬም አልነገርሽም ልትይ ነው? ምንም ደህና ነገር አላወራንም። ይሄ ላችሁ ግን የትም አይደርሳችሁም። እረፉ። ስም በይ አንቺ። ቆይ ቆይ መጣሁ ልክፈት በሩን። አቤት እንዴት ነሽ? እህትሽ አለች እንዴ? አለች። ለምን ፈለካት? አይ አንዴ ላውራት ፈልጌ ነበር። ጠሪልኛለሽ? ያማታል እንዴ? ምን ልርዳ? የሆነ ነገር ላውራሽ ፈልጌ ነበር። ምንድን ነው? አንቺና ሲላ በእኔ ምክንያት ተጣልታችኋል መሰለኝ። እና ምን? አይ ምንም፣ ቤት እንድታወርዱ ብዬ ነው። ምን አገባህ አንተ? አረ ለእናንተ ብዬ ነው። አይመለከትሽም። ቆይ እኔ የሚገርም ማን እንደሆንኩ አሳያለሁ። ኧረ ዛቻውን ስተሽ ብትረጋጊ ነው የሚሻለው። አልሰማሽኝም? አይመለከትሽም። እሺ ዝም። ቆይ እሺ ምን ላድርግ? ምን ይዘጋሻል? ተናገሪ እንጂ። አይመለከትሽም አላልሽም?
እንዴ አይደለም ያዝነው። እሺ እሱን ተታሽ መላፈልጊ። እኔ ያሰብኩት ነገር አለ። ምን? ስማኝ በደንብ አሽኮርመኝ። እሺ ለሱ እንዳታስቢ። እኔ የምልህ የስራፈት ጓደኛ የለም እንዴ? ማን ነው? መቼም አንድ ስራፈት ጓደኛ ነው ያለህ አይደል? ያምሻል ሴትዮ። አረቢያንስ የምታወሪው ነገር ወቂ። ሴትዮ ካልከኛ ቀር ፍቅረኛዬን ተዋወቀው። እንዴት ሆነልሽ? የለም ማለት አላገኘሁትም። አይ ኪሳራ። ጭራሽ ነው ማልቶ። በይ ገብተሽ ምግብ ስበይበት ይለቅሻል። አፈራባሽ ቢ ገብቼ ልተኛ እንዳቀሰቅሽኝ። እሺ ነግሬሽ ነበርኮ እልህ። በቃ ከዛ ቶሎ ትሄዳለህ። ችግር የለውም ለዛሬ ብቻ እኮ ነው። እሺ እንደዚህ አይነት ነገር ውስጥ ግን ባልገባ ደስ ይለኛል። ምን ታጣለው ከከፈሉ? ስማ ግን በደንብ እስኪሸቅል ድረስ እንዳታስባትሽ። ምን አግብቶኝ ነው እንደም አንተ ብቻ ሸቅል። ሚጋን ጉድሽ ፈላ። ሚጋን አንቺ ሚጋን ምን መስሎሽ? ባለፈው ያወራነውን ልጅ የሲናና ጓደኛ እያናገረው ነው። አቀልጂ አመሻ እንዴ? ለምንድን ነው የምቀልደው? ሁሌ የሚቆምበት ቦታ ላይ እያወሩ ነው። አይ አለቀልኝ በቃ። አተ ሚስት መጣችልኝ። ስማ በቃ እንዳልኩሽ አንበስ የኔ ፍቅር ምን እየሰራ ነው እዚህ? ሰፈር ውስጥ የሚያስቸግረኝ ሰው ካለ እየጠየኩት ነበር። የኔ ወንድ ምን ሆነ ነው? ለምን አትሄድም? ከቀደም ጀምሮ እኮ ጆሮን አልነቁልኩም። የጠየቀን ለምን ዝም ብላት መልስለት? ሲጀመር አንቺ ጤና ቢስ ነሽ እና ደግሞ እዚህ የመጣችሁ አረብሹንሽ ስታስጥ። ወይኔ ሚካል የማንም ወጥጤ መጫወቻ ነው እሱ። ለኔ ተይው እኔ ፊክስ አረው። እኔ ተመችቶኛል። እሺ አጅሬው አሺ ጉዴን ሰማ። አሁን እየነገረኝ ነበርኩ። የወሬ ፍቅር ግን ምን አደረኩ? ባልነግረው ራሱ መተህ ልታዋርደኝ ነበር አይደል? ምን ጓደኛ አይደል እንዴ? እሱን ተውትና እድሜዋ ረጅም ነው። መጣችላችሁ ማ በል የሷ ፍቅረኛ በል ምክንያት አንፈልግ በል ይመች። የኔ ፍቅር እዚህ ምን እየሰራ ነው? ባለፈው ስለማን እያወራሽ እንደነበር ማወቅ ፈልጌ ነው። እኔን ነው አይደል የፈለከው? ስለዚህ እኔ እናንተ ብቻ ነው። ለአንድ ተራ ሰው ብለህ እዚህ ድረስ መምጣት የጠበቀብን ነበር። ምንድን ነው የፈለከው? ቆይ ለምንድን ነው ይቅርታ። እሺ ፍቅር አንዴ ላውራ። ቆይ ራስሽን እንዴት ነው የምታየው? አይመለከትም። እንደ ሐሳብ ብትነግሪኝና ብናውቅሽ በጣም ጥሩ ነው አይመስልም? አንተ ደግሞ በሚያገባ ነገር ጥልቅ አትበል። እሱን ትተሽ ይሄንን ፍቅረኛ ተብዬሽን ወደዛ ተችል። ሲጀመር ከእናንተ ጋር መሆን ራሱ አይመጥነውም። የኔ ፍቅር አልጨረስክም? እናቴ የሚገባልኝ ብር አለ ከሱ አካፍልሻለሁ። መጣው አንዴ መጣ። ለማንኛውም አትክበጭ። ባዮኔን ተግባር የሌለው ዛቻሽን ለመተው ሞክሪ። አንድ እመኔ ዛቻ ብቻ አይደለም ተግባሩንም በቅርቡ አሳያለሁ። ቆይ ምንድነው ችግራችሁ? አይመለከትም። ይቅርታ እሺ፣ አናዶኝ ነው እና እስከ ቤት እየሸኘሁሽ ነው። ችግር የለውም ብቻ የሚሄድ ይችላል። በእናንተ ጽፍ ተመቸዋ። ባክ ያርግለት ለፍቷል። አንተ ራሱ እልህን ብትቀንሰው መልካም ነው። ምን አልኩ ደግሞ ነኝ መለከተኝ። ስማ ለምን ዛሬ አነዝጋቱ? ፒስ እሙዬ ምንድነው እንዲማማር ተገቢ ነው? ዛሬ ወዴት ነው እንደዚህ አምሮብሽ? ባክሽ አውሪን እንጂ ቀሚስ ለብሰሽ ስላማረብሽ ልትኮሪብን ነው? ስላማረብሽ ወይኔ አይዞሽ
ነይ ተነሽ። ያንተን እርዳታ አልፈልግም። ቢያንስ ለዛሬ ልሽን ተይው እስኪ። አትሰማኝም? ያንተን እርዳታ አልፈልግም። አይዞሽ። ለምን ወደ ቤት ተመለሰሽ ጫማ አትቀይሪ? አይመለከትም። ስራ ፈት። አንተ በጣም አሟታል መሰለኝ። ምን እየተጨነክላት ባልሆነ ማለቴ አሟታል ብቻ እኮ ነው ያልኩት። አይ በሉን የለ ቻው በቃ። ሻው ምንድን ይሻለኝ? ሁሉ ጊዜ